የኢንጂንን ፍጥነት የሚቆጣጠረው የትኛው ክፍል ነው? ኤ ካርቡሬተር፣ ቢ ስፓርክ ፕለግ፣ ሲ ኢግኒሽን ኮይል፣ ዲ ትሮትል ቦዲ። የትኛው ይመስላችኋል? መልሱ ዲ ትሮትል ቦዲ ነው። ምክንያቱም ትሮትል ቦዲ ወደ ኢንጂኑ የሚገባውን አየር መጠን ይቆጣጠራል። ነዳጅ ሲረግጡ ትሮትል ቦዲ ይከፈታል፣ ከዛ ብዙ አየር ይገባል፣ ከዛ ኢሲዩ ተጨማሪ ነዳጅ ይጨምራል፣ ከዛ አርፒኤም ይጨምራል። መጨረሻ ላይ ኢንጂኑ ፍጥነቱ ያድጋል ወይም ይጨምራል ማለት ነው። የኢንጂንን ወይም የሞተርን ዘይት የሚያጣራው የቱ ነው? ኤ ፊውል ፊልተር፣ ቢ ኦይል ፊልተር፣ ሲ ኤር ፊልተር፣ ዲ ዋተር ፓምፕ። ቢ ኦይል ፊልተር ካላችሁ በትክክል መልሳችኋል። ፊልትሩ ማለት ነው። ወደ ኢንጂኑ የሚገባውን አየር የሚያጣራልን ምንድን ነው? ኤ ካርበን ፊልተር፣ ቢ ኦይል ፊልተር፣ ሲ ኤር ፊልተር፣ ዲ ፊውል ታንክ። ሲ ኤር ፊልተር ካላችሁ በትክክል መልሳችኋል። ዳፕራተር ማለት ነው የሚያጣራልን። የፍሬን ወይም ብሬክ ፈሳሽ ግፊትን የሚፈጥረው የትኛው ክፍል ነው? ኤ ማስተር ሲሊንደር፣ ቢ ኦልተርኔተር፣ ሲ ፊውል ፓምፕ፣ ዲ ስፓርክ ፕለግ። ኤ ማስተር ሲሊንደር ትክክለኛው መልስ ነው። የመኪናውን ባትሪ ቻርጅ የሚያደርገው ክፍል የትኛው ነው? ኤ ስታርተር፣ ቢ ኦልተርኔተር፣ ሲ ራዲያተር፣ ዲ ፊውል ፓምፕ። ቢ ኦልተርኔተር ወይም በመካኒክ ስሙ ዲናሞ ካላችሁ በትክክል መልሳችኋል። ይህ የመኪናችንን ባትሪ ቻርጅ ያደርግልናል ማለት ነው። ኢንጂኑን ለማስነሳት በመጀመሪያ የሚሰራው ክፍል የትኛው ነው? ኤ ስታርተር ሞተር፣ ቢ ማፍለር፣ ሲ ቴርሞስታት፣ ዲ ኢንጀክተር። ኤ ትክክለኛው መልስ ነው። ስታርተር ሞተር ወይም ደግሞ በመካኒክ ስሙ ሞተሪ ነው። ይሄ ኢንጂናችንን ለማስነሳት የሚያገለግለን የመኪና ክፍል ነው። ከኢንጂኑ ወይም ከሞተሩ የሚወጣውን ድምፅ የሚቀንሰው የትኛው ነው? ኤ ካታሊክ ኮንቨርተር፣ ቢ ማፍለር፣ ሲ ራዲያተር፣ ዲ ቱርቦ ቻርጀር። ቢ ማፍለር ካላችሁ በትክክል መልሳችኋል። በጎማ ላይ እንደዚህ አይነት እብጠት ካየህ ምን ማድረግ አለብህ? በነገራችን ላይ እንደዚህ አይነት ጥያቄዎች በጣም ወሳኝና ጠቃሚ ስለሆኑ ላይክና ሼር ብታደርጉት ብዙ ሰው ጋር ይደርሳል። ኤ በውስጡ ያለውን አየር መቀነስ፣ ቢ ችላ ብሎ መንዳት፣ ሲ በአፋጣኝ ጎማውን መቀየር፣ ዲ ጎማውን በፕላስተር ማጣበቅ። ሲ ካላችሁ ትክክለኛው መልስ ነው። በአፋጣኝ ጎማውን መቀየር ያስፈልጋል። ምክንያቱም ይሄ እብጠት የጎማውን ውስጣዊ መዋቅር መበላሸቱን ያሳያል። በማንኛውም ጊዜ ሊፈነዳ ስለሚችል በጣም አደገኛ ነው። ይህ የዳሽቦርድ ምልክት ምንን ያሳያል? ኤ የብሬክ ዘይት ማነስ፣ ቢ የጎማ አየር ግፊት መቀነስ፣ ሲ የሞተር ዘይት መቀየር፣ ዲ የሞተር ችግር። ቢ የጎማ አየር ግፊት መቀነስ ትክክለኛው መልስ ነው። ሞተር ላይ በተደጋጋሚ ቲክ ወይም እንደዚህ አይነት ድምጽ ከላይኛው ክፍል የሚሰማ ከሆነ በአብዛኛው የትኛው ክፍል ላይ ችግር አለ ይመስላል? ኤ ክራንክሻፍት፣ ቢ ፒስተን ሪንግ፣ ሲ ቫልቭ ክፍተት ወይም ሃይድሮሊክ ሊፍተር፣ ዲ የሞተር ቤሪንግ። ሲ የቫልቭ ክፍተት ወይም ሃይድሮሊክ ሊፍተር ትክክለኛው መልስ ነው። እነዚህ ክፍሎች እንግዲህ መስተካከል ካልቻሉ ወይም ዘይት ካጠራቀሙ ተደጋጋሚ እንደዚህ አይነት ድምጾችን ይፈጥራሉ። በፔትሮል ኢንጂን ውስጥ ቃጠሎ የሚጀምረው የትኛው ክፍል ነው? በነገራችን ላይ ፔትሮል ኢንጂን ማለት የቤንዚን ሞተር ማለት ነው። ኤ ስፓርክ ፕለግ፣ ቢ ኦልተርኔተር፣ ሲ ዋተር ፓምፕ፣ ዲ ራዲያተር። ኤ ስፓርክ ፕለግ ወይም ካንዴላ ትክክለኛው መልስ ነው። የመኪናውን አቅጣጫ ለመቀየር የሚረዳው ሲስተም ምንድን ነው? ኤ ብሬኪንግ ሲስተም፣ ቢ ስትሪንግ ሲስተም፣ ሲ ኩሊንግ ሲስተም፣ ዲ ፊውል ሲስተም። ቢ ስትሪንግ ሲስተም ትክክለኛው መልስ ነው። የመሪ ሲስተም ማለት። የኢንጂኑ ሙቀት የሚለካው የትኛው ሴንሰር ነው? ኤ ኦክሲጅን ሴንሰር፣ ቢ ክራንክሻፍት ሴንሰር፣ ሲ ኩላንት ቴምፕሬቸር ሴንሰር፣ ዲ ማፕ ሴንሰር። ሲ ኩላንት ቴምፕሬቸር ሴንሰር ትክክለኛው መልስ ነው። ነዳጅን ወይም ፊውልን የሚያከማችና ወደ ኢንጂኑ እንዲደርስ የሚያደርገው ክፍል የትኛው ነው ይላል። ኤ የነዳጅ ታንክ ወይም ፊውል ታንክ፣ ቢ የነዳጅ ፓምፕ ወይም ፊውል ፓምፕ፣ ሲ ፊውል ኢንጀክተር፣ ዲ የአየር ማጣሪያ። ኤ የነዳጅ ታንክ ወይም ፊውል ታንክ ካላችሁ በትክክል መልሳችኋል።
ምክንያቱም ነዳጅን የሚያከማቸው ወይም ስቶር የሚያደርገው የነዳጅ ታንኩ ነው። ፊውል ፓምፕ ነዳጁን ከታንኩ ወደ ኢንጂኑ ነው የሚገፋው። ፊውል ኢንጀክተር ነዳጁን ወደ ሲሊንደር ነው የሚረጨው። ኤር ፊልተር ደግሞ አየርን ያጣራል ማለት ነው። የኢንጂኑን ወይም የሞተሩን ኃይል የሚጨምረው የትኛው ሲስተም ነው? ኤ ቱርቦ ቻርጀር፣ ቢ ራዲያተር፣ ሲ ኦልተርኔተር፣ ዲ ማፍለር። ኤ ቱርቦ ቻርጀር ካላችሁ በትክክል መልሳችኋል። ምክንያት ቱርቦ ቻርጀር ተጨማሪ አየር ወደ ኢንጂኑ ያስገባል ማለት ነው። ብዙ አየር፣ ብዙ ነዳጅ፣ ብዙ ኃይል። ስለዚህ የኢንጂኑ ኃይል በግልጽ ሁኔታ ይጨምራል። አዲስ ባትሪ ከገጠምክ በኋላ መኪናው ለምንድን ነው የማይነሳው? ኤ ባትሪው ጥሩ አይደለም፣ ቢ የባትሪ ገመዶች በደንብ አልተገጠሙም፣ ሲ ስታርተር ወይም ኦልተርኔተር ችግር ሊኖር ይችላል፣ ዲ ሁሉም መልስ ናቸው። ዲ ካላችሁ በትክክል መልሳችሁታል። ሁሉም መልስ ሊሆኑ ይችላሉ። ምክንያት የባትሪ ጫፎች ወይም ተርሚናሎች የላላ ሊሆኑ ይችላሉ፣ ስታርተር ሞተር ሊበላሽ ይችላል፣ ኦልተርኔተር ባትሪውን እየሞላ ላይሆን ይችላል፣ ፊውዝ ወይም ሪሌ ችግር ሊኖር ይችላል። እነዚህ ዋና ዋና ምክንያቶች ናቸው። አዲስ ባትሪ ማለት ችግሩ ባትሪው ነው ማለት አይደለም። ወደ ሞተሩ የቃጠሎ ክፍል ወይም ኮምበስሽን ቻምበር ነዳጅ በቀጥታ የሚያስገባው ክፍል የቱ ነው? ኤ ፊውል ፓምፕ፣ ቢ ስፓርክ ፕለግ ወይም ካንዴላ፣ ሲ ፊውል ኢንጀክተር፣ ዲ ፊውል ሬል። ሲ ፊውል ኢንጀክተር ካላችሁ መልሳችሁታል። ማብራሪያ፣ ፊውል ኢንጀክተር ነዳጁን በትክክለኛ መጠንና በከፍተኛ ግፊት ወደ ሞተሩ የቃጠሎ ክፍል ይረጫል። ሌሎችን እንመለከታለን። ፊውል ፓምፕ ነዳጁን ከታንኩ ወደ ሲስተሙ ነው የሚያደርሰው። ስፓርክ ፕለግ ወይም ካንዴላ የአየርና የነዳጅ ቅልቅሉን ለማቃጠል ስፓርክ ወይም እሳትን ይፈጥራል። ፊውል ሬል ነዳጁን ወደ ኢንጀክተር የሚያከፋፍል ቱቦ ነው። ስለዚህ ነዳጅን በቀጥታ ወደ ሞተሩ የሚረጨው ፊውል ኢንጀክተር ይባላል። የዛሬ ቪዲዮ እዚህ ላይ ይጠናቀቃል። በሌላ ቪዲዮ እስከምንገናኝ ላይክ እና ሼር ማድረግ እንዳትረሱ። መልካም ጊዜ